በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ልጆች የድንግል ማርያም የአስራት በኩራት ልጆች በኢትዮጵያና ብሎም በዓለም ላይ የምትኖሩ በአጠቃላይ ዛሬ ወደ እናንተ አንድ ነገር ይዘን መጥተናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጉራጌ ሀገረ ስብከት በእዣ ወረዳ ቤተ ክህነት በጉዬና የሰዋ ቀበሌ ስር የሚገኘው የቅድስት ሥላሴና የቅዱስ ዮሐንስ ቤተክርስቲያን ዛሬ በዚህ ቤተክርስቲያን ብዙ ነገሮችን ለእናንተ ልናቀርብላችሁ ስለወደድን እስከ መጨረሻው እንድትከታተሉን በእግዚአብሔር ስም እናሳስባችኋለን። የእግዚአብሔር ልጆች የድንግል ማርያም የአስራት በኩራት ልጆች ዛሬ ስለዚህ ቤተክርስቲያን በደንብ ለእናንተ ለማቅረብ የተዘጋጀንበት ምክንያቱ ምንድነው? ይሄን ቤተክርስቲያን እንደምትመለከቱት ይሄንን መቃኞ እንግዲህ የቅድስት ሥላሴ ጽላትና የቅዱስ ዮሐንስ ጽላት በዚህ ቤተክርስቲያን ይገኛል ማለት ነው። እንግዲህ የሚገርማችሁ ነገር ይሄ ቤተክርስቲያን ወይንም ደግሞ ይሄ መቃኞ እንግዲህ እንደምታዩት ምንም የሌለው መቀደሻ እንኳን የሌለው እንዲሁም ደግሞ የዕለት መገልገያ እንኳን የሌለው እንዲሁም ደግሞ ለቤተክርስቲያኑ የሚያስፈልጉ ነገሮች ብዙ ያልተሟሉ ቦታ ነውና ይሄንንም ወደ እናንተ ይዘን መተናል ማለት ነው። እንዲሁም ደግሞ ይሄ ቤተክርስቲያን ታቦቱ ከዚህ ወጥቶ እንግዲህ ወደ ተሻለ ቤተክርስቲያን እንዲያርፍ በዚህ በአካባቢው ተወላጆችና በህንጻ አሰሪው ኮሚቴ ትልቅ ስራ ተዘጋጅቷል ወይንም ደግሞ ትልቅ ስራ ተጀምሯል ማለት ነው። ታቦቱ ከዚህ ከመቃኞ ወጥቶ ወደ ተሻለ ቤተክርስቲያን እንዲገባ ብዙ ስራዎች እየተሰሩ ነው ማለት ነው። በአካባቢው ተወላጆችና በህንጻ አሰሪ ኮሚቴ ብዙ ስራዎች እንደተሰሩ እያየን ነው። እንግዲህ ይሄንንም ደግሞ የቦታውን ማንነት የቦታውን ምንነት አመሰራረትም ጨምሮ ወንድማችን ደሳለኝ ለእናንተ ከእሱ ጋር በመሆን እናቀርብላችኋለን ማለት ነው። በዚህ ቦታ ላይ እንግዲህ የሚገርማችሁ ነገር ትልልቅ ባዕድ አምልኮ የሚከናወንበት ቦታ የነበረ ነው። ነገር ግን ዛሬ ላይ በዚህ ቦታ ላይ የቅድስት ሥላሴ እና የቅዱስ ዮሐንስ ጽላት ገብቶ ሀገሩን እየባረከ ቦታውን እየባረከ እየቀደሰ ይገኛል ማለት ነው። በዚህ ቦታ ላይም እንዲሁም ትልልቅ ገቢረ ተአምራት የተፈጸመበት እንዲሁም ደግሞ ነገና ከዚህ በኋላም ደግሞ በዚህ ቦታ ላይ ትልልቅ ጉዞዎችን እናደርጋለን። ቤተክርስቲያኑ የሚታወቅበትን ቤተክርስቲያኑ ራሱን የሚያግዝበትን ነገሮች ለመፍጠር ወደ እናንተ እያቀረብን እንገኛለን። ስለዚህ እነዚህን ሁሉ ለእናንተ እናሳያለን። እስከ መጨረሻው እንድትከታተሉን አሁንም በቅድስት ሥላሴና በቅዱስ ዮሐንስ ስም እናሳስባችኋለን። የእግዚአብሔር ልጆች የድንግል ማርያም የአስራት በኩራት ልጆች እንግዲህ በመካከላችን ያገኘነው ወንድማችን በዚሁ ሀገር ተወላጅ የሆነውና የህንጻ አሰሪው ኮሚቴ ደሳለኝ ይባላል። ከወንድማችን ጋር አጠር ያለች ቆይታ ይኖረናል ማለት ነው። እስቲ ወንድማችን ደሳለኝ እንግዲህ ስለዚህ ቦታ አመሰራረት እስቲ እንዴት በስንት ዓመተ ምህረት እንደተመሰረተ ማብራሪያ እንድሰጠን ነበረ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አመሰግናለሁ። እንግዲህ ይህ ቦታ የተመሰረተው መስከረም 26 1995 ዓመተ ምህረት በቀድሞ አቡነ መልከ ጸዴቅ በረከታቸው ይደርብንና በእሳቸው በጎ ፍቃድ ነው የተመሰረተው የተባረከውም። ከዛ በፊት ግን የነበረውን ነገር ያው የባዕድ አምልኮ መመለኪያ የነበረበት ቦታ ነበረ። በዚህ መልኩ ነበር የነበረ ቦታው። ይሄ ቤተክርስቲያን እንግዲህ ብዙ ወደዚህ ቦታ በመጣንበት ሰዓት ገዳም ነው የሚመስለው። ቤተክርስቲያኑ እንግዲህ ትልልቅ ዛፎች አሉ፣ ትልልቅ አጽድ አሉ እና ይሄንን እንግዲህ ከምን አንጻር ነው ይሄ ቦታው እንደዚህ ሊከበር የቻለው? እንግዲህ ይሄንን ቦታ እንደምታዩት በጣም ትልልቅ አጸዶች ነው ያሉት። ምድራዊ ገነት ነው የሚመስለው። በአብዛኛዎቹ የጽዶች ናቸው፣ በጣም ያምራሉ። በአገር ደረጃ ከፍተኛ ገንዘብ እየወጣባቸው አየር ለውጥ ተብሎ የሚደረጉ ነገሮች በሙሉ ይሄንን ቦታ ያሟላ ነው ብዬ ነው የማስበው። በተጨማሪ ለአካባቢም አየሩን በጣም የተለየ አይነት ድባብ ነው ያለው። እንግዲህ ሰው ተከለው የምንለውም አለ፣ ወፍ ዘራሾች የሆኑትም አሉ። እንግዲህ ቅድም ጠቀስ እንዳደረግ ነው በዚህ ቦታ ላይ የባዕድ አምልኮ ይመለክ ነበር ይባላልና ከእናንተም እንደሰማ ነው። ይሄ ከምን አንጻር ነው? ወይንም ደግሞ ቤተክርስቲያኑ ሳይተከል ነው ከተተከለ በኋላ ነው? በየትኛው ዘመን ነው ይሄ ነገር ሲደረግ የነበረው?
ቤተክርስቲያኑ እንግዲህ ከመመስረቱ በፊት ይህ ቦታ የባዕድ አምልኮ ስርዓት ሲፈጸምበት የነበረት ነው። ወይም ደግሞ እያንዳንዱ ስርዓቱን ጠብቆ ነበረ ሲፈጸም የነበረው። ምን ማለት ነው? እያንዳንዱ ጎሳዎች ከመስቀል በኋላ እያንዳንዱ ጎሳዎች ተራ በተራ በየሳምንትም በየወሩም ተራቸውን ጠብቀው ይገቡ ነበረ። ጊዜውም የነበረው ከመስከረም እስከ ጥር ባለው ወራቶች ነበረ የሚከናወነው። ስለዚህ ሁሉም እንደየስለቱ በሬ ይዞ ይመጣል፣ ማር ይዞ ይመጣል፣ ጃንጥላ ይዞ ይመጣል፣ ግምጃ ልብሶችን ይዞ ይመጣል። ያንን የሚመጡ ወይፈኖችን ራሳቸው ጎሳዎች ግማሹን ለሚገባው አካል ለንጉሳውያን፣ ግማሾች ደግሞ ራሳቸው ጎሳዎች ተሰብስበው እየተመራረቁ ይመገቡት ነበር ማለት ነው። የእግዚአብሔር ልጆች ያለውን ነገር በዚህ መልኩ እየተከታተልን እንገኛለን። እስከ መጨረሻው ድረስ አሁንም እንድትከታተሉን በእግዚአብሔር ስም እናሳስባለን። በዚህ ቦታ ላይ ይሄ ሁሉ ነገር ሲከናወን እንግዲህ የሚገርማችሁ ነገር የእግዚአብሔር ልጆች ከወንድማችንም ከተለያዩ አባቶችንም እንደተረዳ ነው ይህንን የስላሴ ቤተክርስቲያን ለመስራት ብዙ ዋጋ እንደተከፈለበት ሰምተናልና ይህንንስ በተመለከተ ወንድማችን ደሳለኝ እንዴት ነበረ በዚህ ቦታ ላይ የተከፈለው ዋጋ ቤተክርስቲያኑ በስንት ዓመተ ምህረት እንደተተከለ ነግረህናልና እንግዲህ ወደዚህ ቦታ ጽላቱ የቅድስት ስላሴ ጽላት መቶ ተተከለ በኋላ ብዙ ውጣ ውረዶች ነበሩ። እነዛስ እንዴት ናቸው? እንግዲህ ያው ይህም ቤተክርስቲያን ሲመሰረት ዝም ብሎ በቀላሉ አይደለም የተመሰረተው። ከፍተኛ ዋጋ ተከፍሎበታል። ብዙ ጭቅጭቅም ንትርኮች ነበሩ፣ ብዙም ጥሎች ነበሩ፣ የማግባቡ ቃላቶች መለዋጦችም ነበሩና ስለዚህ ብዙ ዋጋ ተከፍሎ በተአምር በእግዚአብሔር ተአምር ነው ይህም ቤተ የተመሰረተው። እንግዲህ እግዚአብሔር ራሱ የፈቀደ ቦታ ስለሆነ ቤተክርስቲያን ማንም ገንዘብ ስላለው፣ ማንም እውቀት ስላለው፣ ማንም ጉልበትና አቅም ስላለው፣ ዝና ስላለው የፈለገውን ቦታ ገዝቶ መመስረት አይችልም። ቅዱስ ኡራኤል የክርስቶስን ደም በጽዋ ሲቀበል በዓለም ላይ ረጭቶታልና ያንን የእግዚአብሔር ደም በፈሰሰበት በተንጠባጠበት ይመሰረታል እንጂ ዝም ብሎ እንደተገኘ መመሳሰል ስለማይቻል ይህ ሲመሰረት ብዙ ዋጋ ተከፍሎበታል። ከሰዎች ጋር በተለይ ካለመግባባት ጋር ብዙ ነገሮች ዋጋ ተከፍሎበታል ማለት ነው። እሺ እንግዲህ ወንድማችንን እግዚአብሔር አምላክ ያክብርልን። እንግዲህ እንደሰማችሁት ነው ማለት ነው። እንግዲህ ይሄ የሚያሳዝን ቤተክርስቲያን የሚገርማችሁ ነገር ቅድምም ብየዋለሁ፣ ምንም አይነት ገቢ የሌለው እንቅስቃሴ የሌለው በእነዚህ ወንድሞች እንግዲህ በሀገሩ ተወላጆች በሆኑ እንዲሁም ደግሞ በቤተክርስቲያኑ ህንጻ ሰሪ ኮሚቴዎች ሌሎችም እንደዚህ በመሆን ነው ይሄንን ቤተክርስቲያን እንግዲህ እዚህ ደረጃ ላይ ያደረሱት ማለት ነው። ይሄን ቤተክርስቲያን እንግዲህ የሚገርማችሁ ነገር ዛሬ ላይ ምንም አይነት ገቢ የለውም። እግዚአብሔር አምላክ ቢፈቅድልን ከመቃኞ ወጥቶ የተሻለ ቤተክርስቲያን ተሰርቶልታልና በህንጻ አሰሪዎቹ ኮሚቴ ይሄንን እንግልት ይሄንን ውጣ ውረድ ካዩ በኋላ እዚህ ላይ ዛሬ ላይ ያለንበት ደረጃ ላይ እየደረሱ እንገኛለን። እግዚአብሔር አምላክ ቢፈቅድልን ከዚህ በኋላ ትንሽ ወራቶች ነው ይሄ ቤተክርስቲያን ለማለቅ የሚጠበቅበትና ኢትዮጵያ ያላችሁና ብሎም ደግሞ ከኢትዮጵያ ውጭ የምትኖሩ የአካባቢው ተወላጆች የኢትዮጵያ ልጆች የድንግል ማርያም የአስራት በኩራት ልጆች በአጠቃላይ የስላሴ ልጆች የቅዱስ ዮሐንስ ወዳጆች እንግዲህ የቅዱስ ዮሐንስ ጽላት በዚህ ቦታ ላይ ያለ ማለት ነውና ስለዚህ ይሄንን የሚያሳዝን ቤተክርስቲያን ማንም የሌለውን ቤተክርስቲያን ሁላችሁም የሚቀረው እንግዲህ ከመቃኞ አልፎ ወደ ዋናው ቤተክርስቲያን ሲገባ የፊኒሺንግ ስራ ነው ማለት ነው። የህንጻ አሰሪ ኮሚቴዎች ነግረውናል። ስለዚህ ይህን ቤተክርስቲያን ለማጠቃለል ይሄ ብር ስለሚያስፈልግ ዋናውን ቤተክርስቲያን ደግሞ እያሳየናችሁ የሚያስፈልገውን ነገር ይሄ እያልን በደንብ ግልጽ ለእናንተ አድርገን እናቀርባለን ማለት ነው። ነገር ግን በቅድስት ስላሴ ስም እናሳስባችኋለን። በመጥምቀ መለኮት በቅዱስ ዮሐንስ ስም እናሳስባለን። ይሄ ቤተክርስቲያን በጣም የሚያሳዝን አውላላ ሜዳ ላይ ያለ ማንም ተመልካች የሌለው ማንም እጁን የሚዘረጋለት የሌለ ቤተክርስቲያን ነው። በጫካ ውስጥ ያለ ቤተክርስቲያን ነውና እግዚአብሔር አምላክ ቢፈቅድልን በያለንበት ሆነን አስራታችንን በኩራታችንን መባችንን ያለንን በመስጠት የበረከቱ ተካፋይ እንድንሆን በእግዚአብሔር ስም እናሳስባለን። እግዚአብሔር አምላክ ከሁላችን ጋር ነው። በዚህ ቦታ ላይም ደግሞ ታላላቅ ግብር እንደሚገበር ለባዕድ አምልኮ ወንድማችን ነግሮናል ማለት ነው። ስለዚህ ገና የምናያቸው ብዙ ነገሮች አሉ። እስከ መጨረሻውም እንደዚህ እየተከታተላችሁ የቤተ ክርስቲያኑን ሁኔታ ደግሞ እንደዚሁ በደንብ እንነግራችኋለን ማለት ነው። አሁንም ዋጋ የሚከፈልበት ብዙ ሰዓት ስላለ ብዙ ጊዜ ስላለ በዓለም ላይ ያላችሁ ይህን ቤተ ክርስቲያን እንድትረዱ በእግዚአብሔር ስም እናሳስባለን።
እነዚህን ቃጭሎች ወይንም ደግሞ በቤተክርስቲያን አስተምህሮ ምርዋ የሚባለውን አይተናል። ትልቅ የባዕድ አምልኮ ይከናወንበት የነበረበት ቦታ እንግዲህ አንደኛው ይሄ ነው። ስለዚህ ቦታ ደግሞ በደንብ አድርጎ እንዴት ባዕድ አምልኮ እንደሚከናወንበት እንዴት እንደነበር ያለውን ነገር በአካባቢው ተወላጅ ያለውን ነገር ግልጽ አድርጎ እንዲናገረን እሱን ጋብዘዋለሁ። ወደ ወንድማችን እንሄዳለን ማለት ነው። ይህ እንግዲህ የምታዩት አምልኮ ስርዓት ሲፈጸምበት የነበረ ቦታ ነው። ይህ ቦታ መጀመሪያ በክብ የሆነ በጎጆ ቤት የተሰራ ነበረ። በመቀጠልም በቆርቆሮ ተቀይሯል። ይህ ቦታ 7 ከአበሻ ጽድ የተጠረቡ ሰፋፊ የሆኑ ጣውላ የሚመስሉ ጽዶች እነዚህ 7 የተዘጋጁ ነበሩ። እነዛ ነገሮች እዚህ ቤት ውስጥ ለስለት የመጣ ወይፈን ማሮች በሙሉ እዚህ ይገባሉ። ማሩ እነዚህ 7 እንጨቶች በሙሉ ይቀባሉ። የሚመጣ ወይፈንም የሚገበረው መስዋዕትም እዚህ ቤት ውስጥ ነው እርድ የሚፈጸመው። እዚህ ቤት ውስጥ እርድ ከተፈጸመ በኋላ ደሙም እዚህ ግድግዳ ላይ ነበረ 7 እንጨቶች ላይ የሚቀቡት ማለት ነው። ይህ እንግዲህ የምታዩት የቤተክርስቲያኑ ዋና መግቢያ በር ነው። ልክ እንደዚህ አይነት ብርም በዛ በኩል በቤተልሔም በኩል የቤተክርስቲያኑ ጀርባም አለ። እንግዲህ እንደምታዩት ይሄንን የሚያምር ዋና መግቢያ በር በአንድ ግለሰብ ከ250 ሺህ ብር በላይ የተሰራ ነው። እንደምታዩት በጣም ነው የሚያምረው። ስለዚህ ለዚህ ደግሞ የሚያስፈልገን አሁን የቀረው ቀለምና የጉልላት መስቀል እንዲሁም 3 በሮች ነው የሚያስፈልገው እንደምታዩት። ከዛ ውጭ እንግዲህ ተጠናቋል እንደማለት ነው። ብሩን በተመለከተ እዚህ አይነት 2 ናቸው ያሉት ማለት ነው። ቤተክርስቲያኑ እንደምታዩት ይህ ደረጃ ላይ ደርሷል። ስለዚህ አሁን ግንባታውን ለመጨረስ ብዙ የፊኒሺንግ ስራዎች ነው ይዘውን ስራው የቆመው። ይሄ ቤተክርስቲያን ሲገነባ በጣም ብዙ ውጣ ውረዶች የነበረበትና ሙስሊሙ ሳይቀር ፕሮቴስታንቱ ሳይቀር ኦርቶዶክሱም ሳይቀር የሁሉም ርብርብ የተደረገበት ቦታ ነበረ። ምክንያቱም የቦታው ግብር ሲገበርበት የነበረ ባዕድ አምልኮ ሲመለክበት እንደነበረ ቅድም ነገርናቸዋል። የዛን ሁሉ ህብረተሰብ ቁጭት ስለነበረ ሁሉም ሰው ተሳትፎበታል። ይህን ቦታ ህንጻ ሲገነባ ከወሎ ሁሉ ሳይቀር ከትግራይ ሁሉ ሳይቀር ቦታውን የማያውቁ የዚህን ታሪክ ግን እየሰሙ በዝና ብቻ ብዙ ሰዎች ገንዘብ እየሰጡ ራሳቸው ተሳትፎ እያደረጉ ህንጻ ግንባታው እዚህ ደርሷል ማለት ነው። አውደ ምሕረት ስራ ነው የቀረን። ወደፊት ይሄ ታቦት ሲወጣ ክብረ በዓሎች ሲኖር ጥላ ያስፈልገዋል። ፀሐይ በሆነበት ሰዓትና ዝናብ በሆነበት ሰዓት ላይ መጠለያ የታቦት መጠለያ የለውም። አውደ ምሕረት ያስፈልገዋል። ዙሪያው እንዳለ ማርበልና ግራናይት ያስፈልገናል። ይህ ሁሉ በዚህ መልክ የቆመው የመሬት ስራውም ንጣፍ ይቀረናል። ላሳያችሁ። ሲሰራ ለዘመናት ለትውልድ የሚሆንና በጣም በአማረ ባጌጠ መልኩ ነው የተሰራው። በጣም በጥንቃቄ በማይደገም መልኩ ነው የተሰራው። ያው እንደምታዩት ኮርኒሱ በሙሉ በጣውላ ነው የተሰራው። ስዕል አድኖ እንደምታዩት እያለቀ ነው። ስለዚህ ወደ ፊት ለፊት ስንሄድ የግራናይትና የማርብል ስራ ነው የሚቀረን። በጣም ብዙ ስራዎች አሉ የሚሰሩ ውጭ ላይ። እንግዲህ ይህ ቤተክርስቲያን የሁሉም ርብርብ ቢኖርበትም ከፍተኛ አስተዋጽኦ ካደረጉት ውስን ሰዎችን ለመጥቀስ እሞክራለሁ። ስማቸውን ባልጠራም ስማቸው እንዲጠራም ስለማይፈልጉ። ስለዚህ ይሄ የምታዩት ከዋንዛ እንጨት የተሰራ በጣም በባለሙያ በጣም በጥንቃቄ ጊዜ የሚፈጅ የተሰራው እንግዲህ ይህን እነዚህ 3 በሮች በዛ በኩል አለ ግራና ቀኝ እና የመሀለኛው የተሰራው እነዚህ በርና መስኮቶችን በሙሉ የምታዩቸውን በ750 ሺህ ብር አንድ እህታችን ያሰራችው። ይህን ቤተክርስቲያን ደግሞ ሙሉ ለዚህ ቤተክርስቲያን የሚያስፈልገውን ብረት ማለት ይቻላል ከ700 ሺህ ብር በላይ
እሱ ደግሞ ሌላኛው ብረት የሸፈነልን ሌላ ሰው ነው። እንግዲህ ከዛም በኋላ ግን በግላችን የገዛናቸው አሉ። እንግዲህ በፌዝ እየተደረገ ነው የተሰራው። የብዙ ክርስቲያኖች፣ የብዙ ሙስሊሞች፣ የብዙ ፕሮቴስታንቶች ተሳትፎ አለበት። እንግዲህ ብዙ ተሳትፎ ያደረጉትን ነው እዚህ ጋር እየጠቀስኩ ያለሁትና እናንተም የየራሳቸው ድርሻችሁን በማይነቀስ ለእግዚአብሔር ማበደር ነውና ሰው ለግል ቤቱ በዋንዛ ይሰራል፣ በእብነበረድ ይሰራል፣ በውድ ማቴሪያል ይሰራል። ስለዚህ የእግዚአብሔር ቤት ደግሞ በዚህ መልኩ ሊሆን አይገባምና እናንተም አስራት በኩራታችሁን ገንዘባችሁን ለእግዚአብሔር እንደማበደር ነውና እባካችሁ በአማረና ባጌጠ መልኩ ሰርተን እናስመረቅ እንላለን። የምትመለከቱት ክርስትና ቤት ነው ማለት ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ይሄ ክርስትና ቤት እንግዲህ እንደምትመለከቱት እውነት ለመናገር አዲስ አበባ ላይ እንኳን ይሄን ያህል ክርስትና ቤት የሚዘጋጅ ብዙ አናይም፣ ትልልቅ ካቴድራል ቤተክርስቲያኖች ካልሆነ በስተቀርና በእርግጥ ይሄን ቤተክርስቲያን ካቴድራል እውነት ለመናገር ብዙ እንግልት የተከፈለበት ቦታ ነውና ይሄ ክርስትና ቤት እንግዲህ እንደዚህ እንዲያምር ያደረጉት በዚህ በአካባቢው ተወላጆች የሆኑ ወንድሞችና የህንጻ አሰሪ ኮሚቴ ስለዚህ ክርስትና ቤት ደግሞ እንዴት ወንድሞች እንደሰሩት ምእመናን እንዴት ተጋግዘው እንደሰሩት አጭር መግለጫ ይሰጡናል። ወደ ወንድማችን ደሳለኝ እንሄዳለን ማለት ነው። ወደ ወንድማችን ይህ ክርስትና ቤት የተሰራው እንደምታዩት በጣም በአማረና ባጌጠ መሬት ሁሉ ሴራሚክ ነው። ጣራውንም እንደምታዩት ጅብሰም ነው። አሁን ይህ ክርስትና ቤት የሚቀረው ዊንዶ ሴፍ እና የበርና የመስኮት ማርብል ግራናይት ነው የሚቀረው እና መስኮትና በር ነው የሚቀረው። ከዛ ውጭ እንደምታዩት ገንዳ ሁሉ ሳይቀር ሁሉን ነገር ያሟላ በአማረና ባጌጠ መልኩ ተደርጎ እየተሰራው በትግራይ ማህበረሰብ እህትና ወንድሞች ነው ማለት ነው። ሙሉ ወጪው 450 ሺህ ብር ነው። የትግራይ ወንድም እህቶች አዋጣው ይሄን ክርስትና ቤት ያሰሩት ማለት ነው። ካሬ ላይ ያረፈ በጣም ዘመናዊ አዳራሽ ነው። እንደምታዩት አልቋል። የቀረው በርና መስኮቶች አልተሰሩም። ይህም በገንዘብ እጥረት ነው የቆመው። የመሬት ምንጣፉ ወለሉ በሙሉ ሴራሚክ ያስፈልገዋል። ይህም ሌላኛው ነው። እንደምታዩት ደግሞ ኮርኒሱም ምንም ነገር የተሰራ ነገር የለም። ኮርኒስ ያስፈልገዋል። በመቀጠል ሰው ከተለያየ ቦታ ለጉዞ ይህም ቤተክርስቲያን ለመሳለም ይመጣል። ለማረፊያነትም ያገለግላል ማለት ነው። በተጨማሪም ደግሞ ቤተክርስቲያኖች ንግስ በሚኖርበትና ለሰርግም ለተለያየ ነገር አገልግሎት የሚሰጥ አዳራሽ ነው። ስለዚህ ይህንን ቤተክርስቲያን በገንዘብ እጦት ምክንያት አዳራሹም ቆሟል እና ተባብራችሁ ይህንን ቤተክርስቲያን በጓደኞች በማህበራት በአቅም ያላችሁ ሰዎች በተናጠል በግልም ሆናችሁ በማህበር ተደራጅታችሁ ይህንን አዳራሽ የምንጨርሱልን በእግዚአብሔር ስም እንማጸናለን። ይህ መጸዳጃ ቤት እንደምታዩት 5 የወንድና በጀርባ ደግሞ 5 አለ የሴቶች እጅ መታጠቢያ ያለው። በዚህ መልኩ ነው የተሰራው። ለጉዞም በተለያየ መልኩ ለሚመጡት ህብረተሰብ በሙሉ አገልግሎት እንዲሰጥ የተዘጋጀ መጸዳጃ ቤት ነው ማለት ነው። ስለዚህ ይህንንም የሚቀረው በር ነው የሚቀረው፣ ሌላ የቀረው ነገር የለም። ስለዚህ ለዚህም ትብብር እንድታደርጉ በእግዚአብሔር ስም እንማጸናለን። እግዚአብሔር አምላክ ቢፈቅድልን የፊታችን እሁድ መጋቢት 21 ከቀኑ 7 ሰዓት ጀምሮ በመርካቶ ደብረ ኃይል ቅዱስ ራጉኤል ቤተክርስቲያን የገቢ ማሰባሰቢያ ፕሮግራም ተዘጋጅቷል። ይህ ቤተክርስቲያን ለእናንተ ለተዋሕዶ ልጆች አጠቃላይ ታላቅ የቤተክርስቲያን ጥሪን ያስተላልፋል። ይህንንም ተከትሎ ይህ ቤተክርስቲያን በብዙ ድካምና እንግልት የተሰራ ቤተክርስቲያን በመሆኑ ይህ ቤተክርስቲያን በአሁኑ ሰዓት የፊኒሽንግ ስራ ስለሚያስፈልገው ይህም የፊኒሽንግ ስራ ከዚህ በመቀጠል የምናቀርበው ይሆናል። በብዙ ተጋድሎ ቤተክርስቲያን ከመሆኑ በፊት
የዣ ዋቅ ተብሎ በአድ አምልኮ ይመለክበት የነበረ ይህ ቤተክርስቲያን ጨርሶ ለማስመረቅ የሚቀሩ ስራዎች አንደኛ እብነበረድ ግራናይት 1300 ካሬ ሜትር፣ ሁለተኛ የውስጥና የውጭ መብራቶች ብዛት 42፣ ሶስተኛ የአዳራሽ ኮርኒስ 300 ካሬ፣ የወለል ሴራሚክ 3000 ካሬ በርና መስኮት ብዛት 11፣ የመጸዳጃ ቤት በር ብዛት 10፣ የቤተልሔሙ በሮች ብዛት 2፣ የአጥር በሮች ብዛት 5 እና ግርፍ ስራ ለአጥር ስራ ብረት ባለ 10 ቤርጋ ብዛት 300፣ የኳርትስ ቀለም 120 ባሊ፣ ቴራዞ 3600 ካሬ ደውል፣ እንዲሁም ደግሞ ምንጣፍና መጋረጃ፣ የቤተ መቅደስ የእንጨት መደገፊያ ያለው ወንበር፣ ሶላር፣ አጠቃላይ ለቤተ ክርስቲያኑ የሚያስፈልጉ ነዋየ ቅድሳት በአጠቃላይ ለዚህ ቤተ ክርስቲያን የሚያስፈልጉ ሲሆን እግዚአብሔር አምላክ የወደዳችሁ እግዚአብሔር አምላክ ያከበራችሁ እግዚአብሔር ልጆች በአጠቃላይ ይህንን ቤተ ክርስቲያን በያላችሁበት እንድታግዙ ከዚህ በመቀጠል በጽሁፍ የምናቀርበውን የባንክ አካውንት በመጠቀም ቤተ ክርስቲያኑን እንድትረዱ ስንል በእግዚአብሔር ስም እናሳስባለን።